ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ሰሞኑን ቪዲዮ እየለቀቅኩ አይደለም ጠፋሁኝ እና ያው የመዳም ቤት ስራ ታውቁታላችሁ ብዬ እረዳለሁ እና ቪዲዮ ስትጀምሩት ላይክ ኮሜንታችሁ እንዳይለየኝ እና እንዴት ናችሁ? ደህና ናችሁ ወይ? እየሰራችሁ ነው? ስራ ጠንክራችሁ ስሩ፣ ጠንክራችሁ በርትታችሁ ስሩ፣ በርትተን እንስራ እና ውዶቼ ጠንክረን እንስራ። የመዳም ቅመሞች እኛ እርስ በርሳችን ኮሜንት ካልተጻጻፍን ላይክ ካልተደራረግን ማንም ዞር አድርጎ ሊያየን አይችልም ውዶቼ፣ አይችልም። ስለዚህ እርስ በርሳችን መስራት አለብን። እርስ በርሳችን መጠንከር አለብን። ወላሂ እውነቴን ነው፣ መጠንከር አለብን። ኢትዮጵያ ስንገባ ምን እሰራለሁ ብለን ምን አይነት አጀንዳ እንፍጠር ብለን ላንል፣ እዚህ ደግሞ ለፍተን ይሄ ስራ መስራት አለብን ማለት ነው። ዩቲዩባችን ማሳደግ አለብን። አሁን ዩቲዩብ የሚያሰሩ እህቶቻችን ለእኛ ብሎ ነው፣ ለራሳቸው ምንም ጥቅም የሚያገኙት ነገር የለም። አንድ ሰው እኮ ዩቲዩብ ብዙ ሰው ዩቲዩብ ላይ ብር ይቀበላል፣ ሀብታም ይሆናል፣ መኪና ይገዛል። ኑ ዩቲዩብ ስሩ። አንድ የምታውቃት ከሆነ እንትና ማለት ነው፣ ስሟን ረስቼዋለሁ። ዩቲዩብ ስሟ አንድ ወራቤ ላይ የምሰራ የልጅ እናት ነበረች እና ዩቲዩብ ልታስከፍት ማለት ነው። እዛ ሄዳ ፊት ነሷት እና ሚዲያ ላይ ተናግራ ነበረ። ይሄ ሁሉ አለ። ዩቲዩብ ኢትዮጵያ ገብቼ ከፍታለሁ፣ ኢትዮጵያ ገብቼ እሰራለሁ የሚለው ነገር አታስቡት። እዚህ ይሄ አለማምዳችሁ ከፍታችሁ አመቻችታችሁ ብትሄዱ ነው የሚመረጠው ዩቲዩብ ለመስራት ማለት ነው። ወላሂ እውነቴን ነው። ስለዚህ ሁላችንም እየተበረታታን የመዳም ቅመሞች እኛ እርስ በርሳችን ሰብስክራይብ ካልተደራረግን ኮሜንት ካልተጻጻፍን ላይክ ካልተደራረገን ዩቲዩባችን አያድግም። ቪዲዮ ደግሞ እስከ መጨረሻ ማየት አለብን። ቪዲዮ እስከ መጨረሻ ካላየን እንትን አይልም ማለት ሰብስክራይብ ያነሳል። እኔ አሁን ብዙ ሰብስክራይብ አንስቶብኛል። ስለዚህ ቪዲዮአችን እስከ መጨረሻ እንየው፣ የማንም ቪዲዮ ማለት ነው። እኔ ለምሳሌ አንድ ቪዲዮ አንድ ሰው አይቶ ላይክ ኮሜንት ሲጽፍል ያ ኮሜንት ላይ የጻፈልኝ ሰው ቪዲዮ እኔ ደግሞ አይቼ ኮሜንት ጽፌ እንትን ማለት ማስረከብ አለብኝ ማለት ነው። እንደዛ ስንሰራ ደግሞ ማደግ እንችላለን ማለት ነው። እንደዛ ስንሰራ ማደግ እንችላለን እና ኢትዮጵያ ገብተን ደግሞ አንበሳጭም። ብዙ ጊዜ ኢትዮጵያ ስንገባ የሰው የሚናገረውን ደስ አይላችሁም፣ አየሩ ደስ አይላችሁም፣ ለምን መጣሁን ብለን እንበሳጫለን አይደለ? እኛ ደግሞ ዩቲዩብ ከሰራን ይሄ እዚህ ካለማመድኑ ሄደን ቢዚ ነው የምንሆነው። ምንም የምንበሳጨው ጭንቅላታችን ውስጥ ሌላ ነገር አናስብም። ሌላ በቃ አለ አይደለ? በቃ በራሳችን በስልካችን ነው ቢዚ የምንሆነው። እዛ ጋር ሄጄ ምን ልስራ ዛሬ ቪዲዮ ምን ልልቀቅ፣ እስቲ እዛ ጋር ሻይ ቡና እያልኩኝ የሆነ ነገር ልልቀቅ ብለን ነው እንጂ የምናስበው አንበሳጭም። እኛ በቃ አይምሮአችን ፈታ የምናደርገው በዛ ነው፣ ቢዚ እናደርገዋለን። ምንም ነገር ቢሆን በቃ ራሳችን እናዝናናለን ማለት ነው። በሰበቡ እኮ ራስን ማዝናናት ማለት እኮ ማለት እዚህ ምንም ቁጭ ባልሽበት ነው ደግሞ ወይ ይመጡብኛል፣ ወይ ይጠሩኛል፣ ወይ ስልክሽ ይጠራል። አሁን እኔ ቪዲዮ ስሰራ ስልኬ ይጠራብኛል፣ ያቋርጥብኛል ብዙ ጊዜ ማለት ነው። ያ ለምንድን ነው? እዚህ እየሰራሁ ነው ብዬ እንዳልዘጋባቸው ይሄ እንጀራ ነው፣ ገባችሁ? ስራ ላይ ነኝ ብዬ እንዳልዘጋ ማለት ነው። ስለዚህ ግዴታ ምን ማድረግ አለብኝ? አቋርጬ የሆነ ስተኛ የሆነ ሰዓት ላይ በቃ ጊዜ ሰጥቼው በእረፍት ሰዓቴ ሰርቼ እለቃለሁ ማለት ነው። ገባችሁ? ኢትዮጵያ ብትሆኑ ግን የራሳችሁ ነው እንቅስቃሴ፣ ሁሉም ነገር በራሳችሁ ስለሆነ ምንም ነገር አድርጋችሁ እንትን ማለት ትችላላችሁ፣ መስራት ትችላላችሁ። በቃ ምንም ነገር አድርጋችሁ መንገድ እየሄዳችሁ ሱቅ እየሄዳችሁ ገበያ እየሄዳችሁ ለምን ሁሉም ነገር የራሳችሁ ነው። በራሳችሁ ፍላጎት ነው የምትንቀሳቀሱት። ምንም ነገር ሆነ ምንም ነገር በራሳችሁ ፍላጎት ስለምትንቀሳቀሱ ምንም ነገር ማድረግ ትችላላችሁ። ያኔ እይታ ይኖረዋል። አሁን አንድ ቦታ ስለምንቀመጥ እርስ በርሳችን ደግሞ የመዳም ቆሞች እርስ በርሳችን እንትን ካላለን ማንም ዞሮ አድርጎ አያየንም፣ እስክሮ አድርጎ ያልፋል እንጂ። ያ ነገር ለማድረግ ደግሞ ምን ማድረግ አለብን? እርስ በርሳችን መደጋገፍ አለብን ማለት ነው። በቃ እዚህ እርስ በርሳችን መስራት፣ መደጋገፍ፣ ሰብስክራይብ መደራረግ፣ ኮሜንት መጻጻፍ፣ በቃ የሆነ በቃ እንትን ሞራል መሰጣጠት አለብን። መጠነቋቆር ሳይሆን ሞራል መሰጠት
አለብን። እኔ ለአንዷ እህቴ ካየሁኝ ሞራል መስጠት በቃ የሚሻል ነገር ቪዲዮ ላይ አስተያየት መስጠት አለብን። ገባችሁ? ያ የሰጠኝ አስተያየት ደግሞ እኔ ደግሞ የምጠቀምበትን አስተያየት ከሰጠች እኔ ደግሞ ነገ እጠቀምበታለሁ ማለት ነው። ስለዚህ እኛ ቪዲዮዎችን ማንም ዞር አድርጎ ሊያዩ አይችልም። የኛ ቪዲዮ ማንም ዞር አድርጎ ሊያዩ አይችልም። እኛ የመዳም ቅሞች ራሳችንን ነው። ለምንድን ነው ሰውን እኛ እኮ ነን ዩቲዩበሮች ያሳደግናችሁ እኮ እኛ ነን። አሁን ዩቲዩብ ሲሰሩ ማለት ነው የመዳም ቅመሞች እንደዚህ ምናምን ብሎ ለምንድን ነው የሚሰሩት? ዱባይ ለምንድን ነው የሚሄዱት? ሳኡዲ ለምንድን ነው ለመዝናናት የሚሄዱት? እኛን እኮ ነው እኛን እንትን ለማለት ነው። ገባችሁ? በቃ እኛን ወደ እነሱ ለመሳብ ነው እንጂ እኛን የምናሳድጋቸው ቲክቶከር እኛን የምናሳድጋቸው። እኛስ ስንቸገር የሆነ ነገር ስንሆን ሲያመን ማንም ይደርስልን የለም። ማንም ዞር አድርጎ የሚያየን የለም። እነሱ ግን ኑሯቸው እየመሩ ያሉት መኪና እየገዙ ያሉት በእኛ ነው። ገባችሁ? ስለዚህ እኛ ደግሞ መንቃት አለብን ማለት ነው። እንዴ የሰው ልጅ ሁሌ እንደተኛ መኖር የለበትም። የሆነ ሰዓት ነቃ ማለት አለብን አይደል? የሆነ ሰዓት ነቃ ማለት አለብን። ስለዚህ መንቃት አለብን። አገራችን ስንገባ ጠንክረን እንድንሰራ የሆነ ነገር መልፋት አለብን። እኛ ከኢትዮጵያ እዚህ ስንመጣ ለፍተን ምን ብለን ነው ለዚህ የደረሱን? ለዛው ሽንት ቤት ለማጠብ ማለት ነው። ገባችሁ? ስለዚህ ይሄ ደግሞ ሀገራችን ገብተን እንደፈለግን ፈታ ብለን እየሰራን ዩቲዩባችን እያሳደግን ልንሰራ እዚህ ደግሞ በእነሱ በተቀመጥንበት በክፍት ሰዓታችን ሰርተን ያ ሰው ማስጠንከር እኛም መጠንከር አለብን ማለት ነው። አንድ ሰው ቪዲዮ ከለቀቀ ማጠንከር አለብን፣ እኛም ደግሞ መጠንከር አለብን ማለት ነው። አይዞ አይዞሽ በቃ ማበረታታት አለብን። ስለዚህ በርትተን እንስራ። ወላሂ እውነቴን ነው፣ በርትተን እንስራ። ማንም ስሩ ብር አለበት ጥቅም አለበት ብሎ አይለንም። ያቺ በቃ የመዳን ቤት የቀመሳችዋ እህቴ የቀመሱት መዳን ቤት የቀመሱት መዳን ቤት ቁጭ ብሎ ስለ ዩቲዩብ አንዳንድ ነገር ትንሽ እውቀት ያላቸው አሉ። አንዳንድ በቃ አለ አይደለ እነሱ ኑ ዩቲዩብ ስሩ ዩቲዩብ ክፈቱ ያሉት እነሱ ናቸው እንጂ ዩቲዩበሮቹ ኑ ክፈቱ ኑ ስሩ የመዳም ቅመሞች ሰው ቤት ግርድና ሁሌ ከምሰሩ ኑና ይሄ ነገር ስሩ አላሉንም እኮ። ሰብስክራይብ አድርጉ፣ ኮሜንት ጻፉልኝ፣ እንደዚህ እንደዛ እያሉ ብቻ በግራ በቀኝ እያሉ ብቻ እነሱ ህይወታቸው እየመሩ ነው። እኛ የመዳም ቤት ሽንት ቤት እያጠብን እየከረምን ነው። ስለዚህ የመዳም ሽንት ቤት እያጠብን ከምንከርም ደግሞ የራሳችን መብት መፈለግ አለብን ማለት ነው። እንደዛ ነው መሆን ያለበት። እንደዛ ካልሆነ ደግሞ ሁሌም እንደዚህ ነው። በቃ ነገም ኢትዮጵያ ብንገባ ተመልሰን ተመሳይተን እዚህ ሀገር መምጣታችን አይቀርም። የራሳችን ቁጭ ብለን እዚህ ዝም ብለን እንትን ከምንል ማለት ነው ቁጭ ካለን። ስለዚህ ውዶቼ ማሮቼ ሁሉም ነገር መጠንከር አለብን። ሰብስክራይብ እንደራረግ፣ ኮሜንት እንሰጣጥ፣ እርስ በርሳችን እንበረታታ፣ በርትተን እንስራ። በቃ አንድ ቪዲዮ የመዳም እንትን አሁን የመዳም ቅመም ከሆነች ቪዲዮ አይተን እስከ መጨረሻ አይተን ኮሜንት ጽፈን እንውጣ፣ አንለፈው። ምክንያቱም ያቺ ከተጠቀመች ማለት እኛ ተጠቀመን ማለት ነው። ያቺ ከመዳን ቤት ወጣች ማለት ያው ነው። እርስ በርሳችን ከተደጋገፍን ሁላችን ከመዳን ቤት ስራ እንወጣለን። ግን ካልተደጋገፍን ደግሞ ከመዳን ቤት ስራ መውጣት አንችልም። በቃ ምክንያቱም ነገ ብንገባ የ3 ወር 4 ወር እረፍት እንገባለን፣ ተመልሰን እንመጣለን። ስለዚህ ያ ነገር እንዳይመጣ ደግሞ እዚህ ጠንክረን መስራት አለብን፣ መረዳዳት አለብን። ውዶቼ ማሮቼ ሰላም አለይኩም ወራህመቱላሂ ወበረካቱ። በጣም ወዳችኋለሁ። ሰብስክራይብ እና ኮሜንት ላይክ እንዳይለየን ውዶቼ፣ አበረታቱኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።